የኛ ሕይወት ነው። አሜን። መጽሐፍ ሲናገር ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይላል። አሜን። ከሰማይ የወረደው አሜን፣ ከድንግል የተወለደው አሜን፣ በሥጋና በደም የተካፈለው አሜን፣ ዛሬ የወጣነው ሰላም ለምድራችን ለመስበክ ነው። ወደ በጋሻው ጎዳና ነው ቤቴ ጎዳና ነው ችግር ጎረ በየአስፋልቱ በየጎዳናው ስትሽከረከር በኮሪደር ልማት እንዳያፈርሱ። አይ በጋሻው እኛ ጋር የነበረ ጸጋ ወላዲተ አምላክ ከልደታ እስጢፋኖስ፣ ከእስጢፋኖስ ዮሴፍ፣ ከዮሴፍ ረጲ መድኃኔዓለም፣ ከረጲ መድኃኔዓለም እስከ ሰበታ ጌቴሴማኒ ድረስ አንተ የምታውጀውን የወንጌል ምስራች ፍለጋ አቤት ግርማ ሞገስ፣ አቤት ወንጌል አገላለጥ። እኛ አንተን ፍለጋ ነበር የምንንከራተተው። አሁን አንተ እኛን ፍለጋ ወደ አስፋልቱ ወደ ጎዳና ወጣ። ያያ ወንጌል አያውቅም ስንል በእውነትና በማስረጃ ነው። እንዳደመጣችሁት በፊት መምህር በጋሻውን ፍለጋ እንሄድ ነበር፣ አሁን ግን እኛም ፍለጋ ወደ አደባባይ ወጣ ይላል። አንዳንዴው መንፈስ ቅዱስ ጉንጭህን ጸፍቶ አፍህን ከፍቶ ያናግርሃል። እውነት ማለት ወይም ስለ ክርስቶስ ወንጌል ማወቅ ማለት ወደ ጠፉት በጎች ሄዶ እነሱን ማዳን ከድቅድቅ ጨለማ መጥራት እንጂ ቁጭ ብሎ ተጎልቶ ህዝብ እየመጣ እሱ ጋር እንዲሰማ የእግዚአብሔር ቃልም አይመክረንም። ስለዛ ወንድማችን ወንጌል ብትማር ይሻላል። ሞንታርቦ እያዞርክ እንደምትሸጥ በፊት እናውቅ ነበር። የነበጋሽን የነትዝታውን የነዘርፌን መዝሙር እየዞርክ በየሰፈሩ በየሀገሩ ከመሸጥ ውጪ እውነት እንኳን ቁጭ ብለህ በሰንበት ትምህርት ቤት እንዳልተማርክ እኔ ምስክር ነኝ። ሌሎችም ብዙ ወንድሞች ምስክር አሉ። ስለዛ እውነት የሆነውን ክርስቶስን ብትከተል ይሻላል። ሌላ አማራጭ የለውም። የክርስቶስ ዘር የመሲሁ ዘር እየበዛ እየሰፋ ይሄዳል። ወንጌል ያሸንፋል። ጸጋ ሰላም ይብዛላችሁ። ተባረኩ።